ይህን ቪዲዮ የምታዩ ሁሉ ሰብስክራይብ እና ላይክ ኮመንት ማድረጋችሁ እንደረሱ አይከፈልበትም። አሁን ወደ ቪዲዮ ይመጫችሁ። እኔ አሊያንሶች አይኖሩ አይደለም፣ ጥምረቶች አይኖሩ አይደለም። ጥምረቶች ተካሂደዋል፣ ኖረዋል፣ ይኖራሉ ለወደፊት ፖለቲካ ነው። ነገር ግን ለእልቂት፣ ለጥፋት፣ ለመዋረድ ወደ ከፋ ሁኔታ እርስ በርስ እልቂት ለመግባት የሚደረግ ጉዞ ግን ሊገመገምም ሊተችም ሀይ ሊባልም ይገባል። እሱ ጋር ልምታለ ቴንክ ዩ ሰው። ለማንኛውም ያችን ነጥብ ግን ልቋጭልህ። አሁን ያነሷል ምን ልል ፈልጌ ነው፣ ምንም ዝግጅት አልተደረገም። ተው ፓርቲ እናንትን ለዩ በሚባልበት ወቅት ጭራሽ ወደ ዘመናዊ ወደሆነ ፖለቲካ መሄድ ሲገባቸው የውሃሊት ማርሽ ከተው የሌላ ብሔረሰብ አርቲስቶች ተወላጆች ሳይቀሩ ጭነው ወስደው ህወሓትና የትግራይ ህዝብ ምን ያክል አንድ እንደሆነ፣ ህወሓት ደግሞ ሌሎች ኢትዮጵያውያንን ጠቅሞ እንዲያውም ትግራይን ድሃ እንዳደረጋት። እንዴ ሰው ብር አውጥቶ እንዴት ድህነቴን ይሉኝ ይላል? ለዛውም መሰረቴ ነው በምትለው ህዝብ ማለት በእነሱ ቤት ምንድን ነው የትግራይ ህዝብ ተጠቅመዋል በልቷል ምናምን የሚባለው ውሸት ነው ብለን ለማስረዳት ነው የሚሉ። ሲጀመር ህወሓት ላጠፋው ጥፋት የትግራይ ህዝብ የማይጠየቅበት ፖለቲካ ነው መፍጠር ያለብህ። አሁን ቅድም ዘግተነዋል። የሌላኛው ስህተት ይሄ አንድ ላይ ጨፍልቆ አይቶ ዋጋ ያስከፈለው አይተነዋል። ወደዛ እንመለስም። ይሄ የሙጥኝ ብሎ ህዝቡ የኔ ነው ያለው የፈጠረው ስህተት ነው አሁን እየገመገምኩ ያለሁት። ተው ሲባል ለዛውም ተው። ስለዚህ ዘመናዊ ፖለቲካ መፍጠር፣ የድርጅቱ ስም መቀየር፣ አዲስ የፖለቲካ አስተሳሰብ ማምጣት። በቃ መለስ ሲሄድ የመቆጣጠሪያ ጭንቅላቱን ይሄዱ የቲፒኤልኤፍ። ከዛ ደግሞ ትልቁ ችግር የተፈጠረው አንድ ነገር ልንገርህ። አይ ላቭ መለስ ኢዝ ብሪሊያንት በት መለስ በውስጥ በነበረው ስትራግል አቅም ያላቸው የትግራይ የህወሓት አመራሮች ሸኝቷቸዋል። እነሱን መተካት የሚችሉ አቅም ያላቸው ሰዎች መሰብሰብ ላይ ደግሞ በህወሓትም በኢህአዴግም ደረጃ የተካሄደው ጉዞ ታውቀዋለህ። ዝም ብሎ የካድሬ ይህን ያክል ቁጥር አደረስ ልክ እንደ ልማት የውሸት ዘገባ እንደሚቀርበው ሪፖርት በቃ ኖ የሚል ሰው እየተሳሳታችሁ ነው የሚለው ሁሉ አባረው ምንም አቅም የሌላቸው ሰዎች ሰበሰቡና መለስ ሲሄድ ይሄ አቅም የሌለው ስብስብ ግራ ተጋባ። አዲስ ሀሳብ ሊያመጣ የሚችልም ምንድነው ወደሚል የገባው የመለስ ሌጋሲ። እኔ የመለስ ሌጋሲ ልንገርህ፣ መለስ በህይወት እድል አግኝቶ ቢመጣ እንዲህ አድርገን ያንተን ሌጋሲ ለማስቀጠልና ያንተን ሀሳብ ይዘን ለመምራት ሞክረናል ቢሉት አንበርክኮ ነው የሚገርፋቸው። ሁኔታውን ወቅቱን የሚመጥን ከኔ በኋላ የራሱ ሀሳብ ይዞ መጥቶ ታግሎ ለሀገሪቱም ለህዝቡም፣ እኔ በተለይ የተወሰነ ርቀት የወሰድኩት ኢኮኖሚ የተፈጠረ እሱን ተከትሎ የተፈጠሩ ጥያቄዎችም ዲማንዶችም አሉ። እሱን መመለስ የሚችል ሀሳብ እንዴት ማምጣት አቃታችሁ ነው የሚላቸው። እኔ ለነበርኩበት ጊዜ ነው ያንን ሀሳብ የፈጠርኩት። ግን እሱ ራሱ በዛ ሰዓት ላይ ብቃት ያላቸውን ትግራዋዮች ማምጣት እየቻለ ኃይለማርያምን በዛ ስልጣን አጅቦት የሆነ ነገር ይገባሉ እያስባሉ መለስ ዜናዊ በሰዓቱ በነበሩበት ሰዓት ቼክ ምናምን እያደረጉ እንደነበር አውቃለሁ። ምክትል ጠቅላይ ሚኒስትር፣ የውጭ ጉዳይ ሚኒስትር ኃይለማርያምን ፓወርፉል አድርጎ መልቀቅስ መለስ ዜናዊ ምን አስበው ነው ለምታስ አይደል? ቅድም ነክቼልህ ነበረ። አንዱ ክርክሩ የነበረው አንዳንዶቹ አሁን የተፈጠረ ኃይለማርያም አይነት አድርገው ሊያቀርቡ ሞከሩና አይ በመለስም ጊዜ እኮ ኃይለማርያም ምክትል አድርገን የመረጥ ነው እኛው ራሱ ምክር ቤቱ የኢህአዴግ ነው 180 ሰው ከመለስ ቀጥሎ ድምፅ ያገኘ እሱ ነው። አይችልም ብላችሁ አይዋጣም ብላችሁ የምታስቡ ከነበረ በወቅቱ መለስም አይ አትምረጡት ማለት ይችል ነበር። ኃይለማርያም አይችልም የተሻለ ሰው እናምጣ ማለት ይችል ነበር። አይደለም ወቅቱ ህወሓትም መለስ እንዲገዳደሩ የሚችሉ አቅሞች ወጥተው መለስ ልክ ነው የሚሉ የስሜን የተሰበሰቡበት ነበረ። በዛው ሞልድ በዛው ሞዴል ነው በሶስቱ ድርጅቶችም የተካሄዱ በተቀሩት የስ የሚል የማይገዳደር ምናምን። ሌላ ቀርቶ የኢህአዴግስ በዚህ እንቋጨው። አገሪቷ የሄደችበት ፖለቲካስ መለስ በ97 የተወሰኑ የፓርላማ ሰዎች ገብተው ይከራከሩት ነበር። የጦፈ ክርክር ይካሄድ ነበር። ከቅንጅትም ከምንም ከነመረራም ፕሮፌሰር ማን ነው በህይወት የሌለው የሀዲያው በየነ ጴጥሮስ ነበሩ። አዎ ይሄ ቀረና በምን ተተካ?
99%። በነገራችን ላይ ህወሓት መቀለ ላይ ያንን ለማስቀጠል ሄዶ ሞከረ ብቻ ሳይሆን አሁንም ያኑ ነው እያደረገ ያለው። 99% ምን ወለደ? በመረራና በፕሮፌሰር በየነ በልደቱም በሌላም ተወክሎ ይተነፍስ የነበረ የውስጥ ምሬትና ብሶት ከዛ ፓርላማ ገለል ተደረገና አሸብር ወልደ ጊዮርጊስ የሚባል አንድ ሰው በግል የተወዳደረ ተብሎ ገባና የተቀረው መተንፈሻ አጥቶ ድንጋይ ይዞ ወደ አደባባይ መውጣት ጀመረ። ኢህአዲግም በድንጋይ ያባረሩ። ፖለቲካው በኢህአዲግ ብቻ አይደለም ያቆረቆዙት፣ በተቀረው የሀገሪቱ ፖለቲካም ብሶት የሚተነፍስበት አቅም ያላቸው አደረጃጀት የፈጠሩ ምሁራን አቅም ያለ ከሀገሪቱ ፖለቲካ ገለል እንዲሉ ነው የተደረገው። ተቃውሞ እየተገደለ ተቃውሞ አያዋጣም፣ በሀገሪቱ ሰላማዊ ትግል አያዋጣም ብሎ ጫካ መውረድ ነው የሚያዋጣው የሚሉ ኃይሎች እንዲፈጠሩ ተደረገ። ኢህአዲግ ከጊዜ ወደ ጊዜ እየበሰበሰ እየቆረቆዘ ሄደ። በሀገሪቱ አቅም ያላቸው ፖለቲከኞች ተትተው ለአሻንጉሊትነት የተዘጋጀ ኃይል ወደ መሰብሰብ ነው የተገባው። አሻንጉሊት ደግሞ ጊዜ ጠብቆ የሚበቀልህ እንጂ ፖለቲከኛ ሆኖ ተገቢ ስራ ሊሰራ አይችልም። ለምሳሌ እኔ ንገርህ፣ ኦሮሚያ ላይ ዲቲንክ እነ መረራ እነ አቦ በቀለ ገርባ ሌሎችም የኦነግም የምንም እነ አቦ ዳውድ ኢብሳ እዛ ኤርትራ ከሚሄዱ ኢህአዲግ ኑ ግቡ ብሎ ከኦነግ ጋርም ተሳስቻለሁ 83 ላይ የሄድኩበት መንገድ ስተት ነበረ፣ እርቅና ውረድ። ሌላም የሲዳማ ሀርነት የሚባል ነበረ፣ ሲያን ኤስኤንኤልኤፍ ካልተሳሳትኩ ሲዳማ ናሽናል ሊበሬሽን ፍሮንት፣ እንደዚህ ነበሩ። ጠንካራ ፖለቲከኞች የነበሯቸው ግን ለኢህአዲግ ተገዳዳሪ ናቸው። ኦፍኮርስ ኢህአዲግን ፋታ አይሰጡትም፣ ህወሓትን ፋታ አይሰጡትም። ግን ህዝቡ ግን ይወዳቸዋል። እነዚህ ህዝብ የሚወዳቸው ጋር እርቅ ፈጥረ በህወሓት በምናምን በበላይነት ምናምን ተብሎ የተሰራው ትርክት ሰብረ ህወሓትን ትራንስፎርም አድርገህ በነገራችን ላይ ይሄ አሁን ምንድነው የድሮ ምናምን የሚላል አሁንም ነው አሁን መደረግ ያለበት ነው ብሎ ያ ስለሚል ነው አንዳንድ ሰው ወደኋላ አሁን ምን ያለፈ እኔ አልዋጋም። የስ ያለፈውን ማነሳው ግን አሁን እንድንማርበት ነው እንጂ ባለፈው ለመዋጋት አይደለም። ምንድነው እያልኩ ያለሁት? አሁንም አልዘገየም፣ አልረፈደም። ህወሓት ወደ እንደዚህ አይነት ኮንሰንሰስ መምጣት አለበት። ያኔ አባሮ ህዝቡ እየፈለጋቸው መርጧቸው የነበሩ መሪዎቹ አባሮ በእነሱ ምትክ ኦህዴድና ብአዴን በመፍጠር የተካሄደው መንገድም ስህተት ነበር። ህዝቡ ከወደደው በነገራችን ላይ የፈለገ ልዩነት ቢኖረው የፈለገ አንተ እንደሆነ ድርጅትም እንደ መሪም ባትፈልገው ያለ አማራጭ ከእሱ ጋር መደራደር ነው። አስታውሳለሁ የኦሮሞ ፕሮቴስቱን ከውጭ የሚመሩት ሰዎች አገኝ ነበር። ህወሓቶች ለምንድነው ከእነሱ ጋር የሚገናኘው የሚሉ እዚህ ዲያስፖራ ሰዎች ነበሯቸው። ሉክ ህዝብን ለማዳን ብለህ አንተ ካልኩሌት አድርገህ አርቀህ አስበህ የምታደርጋት ጥረት እንኳ እነዚህ ዩዝፉል ኢዲየትስ ጠቃሚ ሞኞች ጅሎች፣ ጠቃሚ የምላቸው የራሴ ምክንያት አለኝ እመጣበታለሁ፣ ማስተማሪያ ስለሚሆኑ ነው። ያኔ የህወሓት አመራሮች ጋር በመጡ ቁጥር ወደ አሜሪካም ሲመጡ እዛውም ሆኖ እንዴት ከነዚህ ጋር ይገናኛል? እንዴት እንዲህ ያደርጋል? ስማ እኔ ጃዋር ወደድኩት በግል ጠላሁት ይደዝም ማተር የኦሮሞ ህዝብ ከተቀበለው ከሱ ጋር ቁጭ ብዬ እወያያለሁ። ፒሪየድ። ወደ አማራ ክልል ከሄድ ዘመንም በለው ሌላም ካለ የአማራ ህዝብ መሪዬ ነው ብሎ ከተቀበለው ከዛ ሰው ጋር መወያየት ግዴታ ነው። ህወሓቶች ያኔ ማድረግ የነበረባቸው በየአካባቢው ህዝቡ የሚወዳቸው መሪዎችን አቅርቦ ለሽግግር የሚሆን ሁኔታ አመቻቸው፣ ድርጅታቸውንም ትራንስፎርም አድርገው መዝገቡን ፋይሉን መዝጋት ሲገባቸው ፋይሉ በይበልጥ እየተከፈተ ካሁን እየተባለ ማለት ነው እየተከፈተ ሄደ። ይህ ስለ በትግራይ ህዝብ ላይ ለተፈጸመው ወንጀል ጀኖሳይድ ጀስቲፋይ ለማድረግ አይደለም። እሱ ራሱ የቻለ ምዕራፍ ነው። በራሱ መድረክ ተጠያቂነትን መኖር አለበት። የታገልኩትም ነው። እኔ በነገራችን ላይ በዛ ተቃራኒ ሆኜ ታግዬበታለሁ። ስለዚህ ያንኑ ጀስቲፋይ ለማድረግ አይደለም። ነገር ግን ቲፒኤልኤፍ የድርሻው መውሰድ አለበት። ይሄ ለመውሰድ የተንቀሳቀሱ ሰዎች ነበሩ። አጥፍተናል፣ እንገምግመው፣ እንየው። አሁንም አሉ የተወሰኑ እዛ ውስጥ አሁንም አባረናል፣ ጠርገናል ባሉበትም ጭምር ማለት ነው። አሁንም አሉ
መስማት የሚችሉ። ለዚህ ነው ፖለቲካ በአንድ ጠቅልለን ሁሉም ጠላት ማድረግ ስህተት ነው የምለው ለዚህ ነው። ስለዚህ ማየት ተገቢ ነው። ሃርድ ላይነር ብሎ እንኳ አሜሪካ ገብቷቸው ለይተው ቪዛ ማዕቀብ አድርገውላቸዋል። እነዚህ ሙጥኝ ብለው ሪጅድ ሆኖ አንቀየርም ያሉ ኃይሎች። ስለዚህ ለመለወጥ ነገሮችን ለማስተካከል አሁንም አልረፈደም፣ ይቻላል ባይ ነኝ። አንሰማም ብለው የሄዱበት መንገድ ግን በኢትዮጵያም በትግራይም ያመጣው ጣጣ ቀላል አይደለም። ጦርነቱ በነገራችን ላይ ዝግጅቱ ብቻ አይደለም ክፍተት የነበረው፣ የመሩበት አኳኋን ስህተት ነበር። መቀለ ከገቡ በኋላም የእኛ የብቻችን ነው ብለው ልክ በኢትዮጵያ እኛ ካልተቆጣጠር ነው የሚለው አባዜ በትግራይም ህወሓት ሳይመራው ህወሓት ሳያዘው ህወሓት ሳይሆን ታግሎ የባለፈው ጦርነት ተሳትፎ መስዋዕት የከፈለ ብዙ ትግራዊ አለ። በትግራይ ህዝብ ላይ ነው የመጣው አደጋ ብለዋል። ከዛ በኋላ ግን መጥተው እኛንን መሪዎች አሉት። አሁንም ለመለወጥ ዝግጁ አይደለንም፣ የጋራ መንግስት የሚባል አይኖርም፣ የምትሆነው ብሔረ ህወሓት ነው እንጂ ብሔረ ትግራይ ሆነ መታገል አችልም ነው። አንድ ሰው እንዴት ብሔሩን ወደ ፓርቲ ይቀይራል? ሌላ ቀርቶ እኮ ፎርም ተዘጋጅቶ ስም ህወሓት፣ ጾታ ህወሓት፣ እድሜ ህወሓት 52 ኢቨን የ60 ዓመት ልጅ ኮንክ አይ 8 ዓመቱ አይመለከተንም እኛ ከተመሰረትንበት ያለውን ሙላ ህወሓት፣ ብሔር ህወሓት፣ የትምህርት ደረጃ ህወሓት፣ የተሰማራበት ስራ ህወሓት። ይሄ ፖለቲካ አይደለም። ይሄ ፖለቲካ ሊሆን አይችልም። ይሄ ወዳጆች አሉን ብለን እንኳ ይደግፉናል ብለን የምናስባቸው በዲፕሎማሲም በምንም ይዘነው ስንሄድ አረ ይሄ ነገር ቀይሩ ነው የሚሉን። እኔ በጦርነቱ ጊዜ ኮንግረስም ስቴት ዲፓርትመንትም ሄድ ነበር። ይሄ ህወሓት ግን እንዴት ነው የምንባለው? በትግራይ ጉዳይ ያሳምናለሁ፣ በትግራይ ቸግሮኛ አያውቅም። ህወሓት የሚለው ነገር ስታቀርብ ግን አይ ይሄ ህወሓት የሚለው ነገር ይላል። በኢትዮጵያም እንደዛ ነው የገጠመን። በተለያየ የዲፕሎማሲ ስራም የቸግረን ያሉ መጨረሻ ላይ አሜሪካኖች ያሉት ነገር ልጨምርልህ። the support that we provide to the people of Tigray is non-transferable ነበር ያሉ። እኛ የትግራይ ህዝብ ችግር ላይ ወድቋል ብለን እየሰጠነው ያለ ድጋፍ ለህወሓት እንዲሻገር እንዲሰጥ አንፈልግም፣ ተላልፎ እንዲሰጥብን አንፈልግም ነው። ሄዱና ወደ ደብረ ሲና ሲደርሱም ቲዲኤፍ የተባለ ከሁሉ አይነት የፖለቲካ አስተሳሰብ የተወጣጣ ብሔርተኛ ትግራዋይ እላዩ ላይ ተፈናጠን ጀርባው ላይ አዲስ አበባ ካልገባን አሉ። ጄፍሪ ፌልትማን ነው ኢሳት ላይ ሄዶ በእንግሊዝኛ አዲስ አበባማ አይገቡም ብሎ መልስ የሰጠው። ጄፍሪ ፌልትማን በወቅቱ የአፍሪካ ቀንድ የአሜሪካ የባይደን አድሚኒስትሬሽን መልእክተኛ ነው። ለምንድን ነው ካልከኝ ለትግራይም በአንድ ፓርቲ መስፋት እብደት ነው። እንደገና ወደ ኢትዮጵያ ተመልሰ አሁንም በህወሓትነት አስተዳድራለሁ ማለት የፈለገ አብይ ታገለው ቀይረው፣ እኔ በማምንበት በህዝባዊ ትግል ነው ማምነው፣ እኔ በሰላማዊ ትግል ጣለው። ግን በህወሓትነት ተመልሼ እንደገና አስተዳድራለሁ ማለት ግን እኔ የተቀረው ኢትዮጵያዊ ከፈለግተው እኔ ሶሪ እንደ አንድ የትግራይ ሰው በስሜ በፍጹም አይሆንም። እሱ ጋር ልምጣልህ። ሄል ኖ ነው ማለት ያለብኝ። አንድ ላይ በስፋት ሄዳለን። በእኔ በኩል የመጨረሻ ጥያቄ ነው። ከዛ ፖለቲከኞች ገብታችሁ አጠር ያለ ጥያቄ ትጠይቃላችሁ። ለእናንተ ብሰጣችኋለሁ። አሉላ አሁን ወደ ጽምዶ ልምጣለን። እያንዳንዱን ነገር በቅደም ተከተል ነው እያስኬድን ያለ ነው። ክብራትና ክብራን እያደመጣችሁ ያላችሁት አሉላ ሰለሞንን ነው። በወቅታዊ የሀገራችን ፖለቲካ ዙሪያ ላይ ነው እያወራን ያለ ነው። ከልብ አመሰግናለሁ። ለታፕታፑ፣ ለኮፒ ሊንክ፣ ሼሩ በጽሞና እያደመጣችሁ ስላላችሁ ለኮመንታችሁንም እያየኝ ነው። ስልኩን ከፍትላችሁና ለእናንተ እድል ሰጣችኋለሁ። ጽምዶ ጋር መጣ። አሉላ የትግራይ ተወላጅ ትግራዋይ፣ ህወሓትን የእጅን መዳፍ ያህል የምታቅ ሰው፣ ህወሓት ተመልሼ እንዲመጣ አልፈልግም አልክ።